ናችሁ? አሁን ደግሞ የምናየው እንዴት ፎርጌት ወይም ደግሞ ፎርጌት ፓስወርድ የሚለው ኒው ፓስወርድ እንዴት ማግኘት እንችላለን ወይም ደግሞ ሳይን አውት ሎግ አውት ብለን ከወጣን በኋላ ድጋሚ አላስገባናል ወይም ደግሞ አንዴ ከወጣን በኋላ አላስገባ ለምን ይጠይቃል ፋንና ፓስወርድ የሚጠይቅ አጋጣሚ አለና ያንን ደግሞ የኛን ፓስወርድ ማስገባት አለብን። ወደፊት ሪዛልት ለማየትም ቢሆን ወይም ደግሞ ኤግዛም ሴንተርን ሰሌክት ለማድረግ ግዴታ ያስፈልጋል። ስለዚህ ምንድነው የምናደርገው? ሊንኩ ላይ ከገባን በኋላ ቀጥታ ምን ይመጣልናል? እንደዚህ ፋይዳ ነምበርና ፓስወርድ እናስገቡ ይላል። ነገር ግን እኛ ፓስወርድ ራሳችን ያስገባነው ስለሌለ የኛን ፓስወርድ ማስገባታለን። ለማስገባት ፎርጌት ፓስወርድ የሚለውን እንነካለን። ከዛ የኛ ምን እናስገባለን? የኛን ፋይዳ ወይም ደግሞ የተመዘገብንበትን ፊን ነምበሩን እናስገባለን ማለት ነው። ከዛ እሱን ካስገባን በኋላ ሴንድ ቱ ኦቲፒ እንለዋለን። በኋላ ምን እንላለን? ሴንድ ቱ ኦቲፒ እንለዋለን ማለት ነው። ከዛ ምን ያደርግልናል? ሪሴት ፓስወርድ እንደገና እንትን ብሎ ይላል። ስለዚህ የሚላክልን ኦቲፒ አለ 952 ላይ ይላክልና ያን የሚላክልን እናስገባለን ማለት ነው። ከዛ የሚልክልን ካስገባን በኋላ እንዲሁም ደግሞ ምን እናስገባለን? የኛን ማንረሳውን እናስገባለን ማለት ነው። ማንረሳውን ፓስወርድ እናስገባለን። አስገባነው እንደገና ኮንፊርም እንላለን ማለት ነው። ከዛ ኮንፊርም ካልን በኋላ አፕዴት ፓስወርድ እንላለን። ፓስወርዳችን ሰክሰስፉሊ ምን ይሆናል? አፕዴት ይሆናል ማለት ነው። ስለዚህ ወደ መጀመሪያ ይመልሰናል። ስለዚህ መጀመሪያው ከመለሰን በኋላ መልሰን ምን እናስገባለን? የኛን ፋን ነምበሩን እናስገባለን። እዛ ካስገባን በኋላ ኮንቲኒው ነው የምንለው ማለት ነው። ከዛ ኮንቲኒው ካልን በኋላ ወደ መጀመሪያው ይመልሰናል። ያ ማለት እኛ ኖቲፊኬሽን ፕሊዝ ኬርፉሊ ፎሎ ዘ ፎሎዊንግ ኢንስትራክሽን የሚል እዚህ አይነት ይመጣልናል። ከዛ አፕላይ የሚለውን በመንካት ይሄ አፕሊኬሽኑ ምንድነው? አፕላይ ኤግዛም ሴንተሩ ለመምረጥኛ ምን መጀመሪያ ያስገባነው ፋይል እነሱ አውቶራይዝ ወይም ደግሞ እውቅና ከሰጡ በኋላ ነው ይሄ አክቲቭ ሆኖ የሚመጣልን ማለት ነው። ከዛ በኋላ መምረጥ የምንችለው ከዛም በኋላ በዚሁ ፓስወርድ በዛ መሰረት ይሄኛው አፕሊኬሽን ወይም ኤግዛም ሴንተርን ሴሌክት ማድረግ ወይም ደግሞ መምረጥ የምንችለው እነሱ ያስገባነውን ናሽናል አይዲ ፒዲኤፍ እና ሰርቲፊኬታችንን ቴምፖውን እንዲሁም ደግሞ ከኛ ማንነት ካረጋገጡ በኋላ ይሄንን አክቲቭ እንዲሆን ያደርጉታል። ከዛ የምንፈልገውን ዩኒቨርሲቲ ከዚህ ላይ በመምረጥ ምን እናደርጋለን? እንሞላለን ማለት ነው። ከዛ በኋላ ተፈተነ በኋላም ሪዛልት የምናየው ከዚሁ ላይ ነው ማለት ነው። ሪዛልት ላይ በመግባት እናያለን ማለት ነው። ነገር ግን መጀመሪያኛ ወደ መጀመሪያው በመመለስ ስማችን ትክክል ነው ወይስ አይደለም የሚለውን ለማወቅ እዚህ ፕሮፋይል ምልክቷን አት ዘ ራይት ኮርነር ያለችውን ፎቶ ምልክት በመንካት ምን እንላለን? ቪው ፕሮፋይል በማለት የኛ ስም እንዲሁም ደግሞ ኢንፎርሜሽን ትክክል መሆኑን ማረጋገጥ አለብን ማለት ነው። ከዛ ዝቅ እያልን ስንሄድ እንዲህ የኛ ቪው ዳውንሎድ ፋይዳና ሰርቲፊኬሽኑ ምን ሆኖ ዳውንሎድ ወይም ደግሞ የሚታይ ሆኖ ሲመጣ እዛኔ በትክክል የኛ ማንነት ማረጋገጣቸውን ይታያል ማለት ነው። ከዛ በዚህ መሰረት ሳይን አውት ማለትም ካለብን ሳይን አውት እንልና ወደ መጀመሪያው ይመልሰናል።